ሰላም የኢስላም መሰረት ነው። እንደ ስሙ ኢስላምም ሰላም ነው። ሰላም የሀገር ሰላም አለ፣ ሰላም የአካባቢ ሰላም አለ፣ የቤተሰብ ሰላም አለ፣ የራስም የውስጥም ሰላም አለ። እነዚህ ሰላሞች እንዴት ይገኛሉ? በምን መልኩ ልናገኛቸው እንችላለን? ኢስላም ለሁሉም መፍትሄ መልስ ያለው ዲን ነው። እንዳልኳችሁ አልኢስላም ዲኑ ሰላም። ኢስላም ራሱ የምን ዲን ነው? የሰላም ዲን ነው። ትርጉሙ ራሱ በቋንቋ ደረጃ ኢስላም ማለት ሰላም ነው። በሸሪዓ አልኢስላም እስልምና ማለት አልእስቲስላሙ ሊላሂ ቢተውሂድ ወልንቅያዱ ለሁ ቢጣዓ ወልበራአቱ ሚነ ሽርክ ወአህሊህ። ለአላህ ሙሉ ለሙሉ እጅ መስጠት፣ ለትእዛዙ መቆራኘት፣ ከሽርክ መጽዳት፣ በተውሂድ ላይ መጽናት። ሰላም የውስጥ ሰላም ያገኛል። ሰላም የውስጥ ሰላም ሊገኝ የሚችለው ከምንም በላይ ከአላህ ጋር ባለን ግንኙነት ነው። ስለ ሰላም እስልምና ብዙ ብሏል። ነቢዩ ዓለይሂ ሰላቱ ወሰላም ስለ ሰላም ብዙ ሰብከዋሉ፣ ብዙ አስተምረዋሉ። በብዙ አጋጣሚያቸውም ሰላምን አንጸባርቀዋሉ። ሰላት ሰገድን ከአንደበታችን የሚመጣው ዱዓ ሰላም ነው። አሰላሙ አለይኩም ወራህመቱላህ፣ ለቀኙም ሰላም እንላለን። አሰላሙ አለይኩም ወራህመቱላህ። ሰላት ለሆነን ለቀኝ ለግራ ሰላምታ እንለዋወጣለን። ከዛስ አስተግፊሩላህ 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 ካልን በኋላ ምን እንላለን? አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዚል ጀላሊ ወልኢክራም። አላህ ወይ አንተ ሰላም ነህ፣ ሰላምም ካንተ ነው የሚገኘው እንላለን። ሁሌ በየጊዜው በየሰላቱ ከሰላት በኋላ ሰላምን እንንጸባርቃለን። ሰላምን ከአላህ እንለምናለን። በተገናኘን ቁጥር ግንኙነታችን በሌላ ቋንቋ ሰላምታ እንድንለዋወጥ አልታዘዘም። ትልቁ ሰላምታው ሰላም መሆን ስላለበት እንደምን አደርክ ነው፣ ጉድ ሞርኒንግ ነው፣ ምንድን ነው? አሰላሙ አለይኩም ወራህመቱላህ ወበረካቱ። ሱብሃንአላህ። ትርጉሙን ታውቁታላችሁ ምን ማለት እንደሆነ? እኛ በየጊዜው ስለለመድነው አዳፕት ስላደረግነው ቦታ ማንሰጠው፣ ግን ውስጡ የያዘው ማዕና ግን ልዩ ነው። በየመድረኩ በየሚዲያው ተናግሬዋለሁ። ጠዋት ጎረቤትህን እንደምን አደርክ ስትለው ደህና ቢልህም ግን በሽታ ነው የሚቀሰቅስበት። ምን አይነት በሽታ? ሚስቱን እየደበደበ ካደረ፣ ኸምር እየጠጣም ካደረ፣ በጥሩ ሁኔታም ካደረ እንደምን አደርክ ስትለው ደህና ቢልህም ማታ ያደርኩት ለካ እየጠጣው ነበር፣ ማታ ያደርኩት ለካ ባለቤትን እየደበደብኩ በጥሩ ሁኔታ አልነበረም ይላል። ግልጽ ነው አይደል? ኢስላም ጋር ስንመጣ በኸይርም አደረ በመጥፎ ምንድነው መለዋወጡ? አሰላሙ አለይኩም ሰላም ባንተ ላይ ይሁን፣ ወራህመቱላህ የአላህ እዝነት፣ ወበረካቱ ረድኤቱ በረካው ባንተ ላይ ይሁን። ዱዓ ነው የምትደራረገው፣ ዱዓ ትለዋወጣለህ። ሰላም ባንተ ላይ ይሁን። ያለፈው አልፏል፣ አሁን የአላህ ሰላም ባንተ ላይ ይሁን። ኢስላም የሰላም ዲን ነው። ሐቂቃ የሰላም ዲንነቱን የበላይ ሆኖ በሚመራበት በየአካባቢው በሁሉም ቦታ አስመስክሯል። እስቲ ነብዩና አለይሂ ሰላቱ ወሰላም ተመልከቱ። ነብዩ ረህማ የእዝነት ነብይ ረሱል አለይሂ ሰላቱ ወሰላም መካ እንደዛ ደብድቧቸው ከሚወዱት ሀገራቸው አፈናቅሏቸው አስወጥቷቸው ኋላ የበላይ ሆነው በሁሉም ነገር በጦርም በምንም ከነሱ በላይ ሆነው በስምንተኛው ዓመት ፈትሁ መካን ከፍተው ሲገቡ ምን ማደርጋቸው ይመስላችኋል ነው ያሏቸው። ነብዩ በቀል አላሰቡ። ነብዩ ምን አሉ? እናንተ ነፃ ናችሁ አሏቸው። ከሀገር ያባረሯቸው ሊገሏቸው ያሏቸው ነብዩ በዚህ አስተናገዱ። ለምን? የሰላም ዲን ስለሆነ። ሐታ ጦርነት ቢከሰት ጦርነት ላይ እንኳን ዛፍ እንዳትቆርጥ ያለ ዲን ነው። ህፃናትን እንዳትነካ ያለ ዲን ነው። ሴቶችን እንደዚሁም የአምልኮ ቦታዎችን በአጠቃላይ እንዳትነካ እንዳታፈርስ ያለ ዲን ነው። ጸብህ ከጠላትህ ጋር ብቻ ነው ያለ ዲን ነው። የራሱ ስርዓት ያለው ዲን ነው። ዛሬስ ሰላም ከሚገኝባቸው ቦታዎች መካከል ትልቁ ቦታ ወላሂ እንደ አላህ ቤት የለም።
ሰላም የሚገኝበት የሰላም አምባሳደሮች የሚፈልቁበት በየጊዜው ሊበዙ የሚችሉበት ቦታ ማለት የአላህ ቤት ነው። ከነብዩ ሰለላሁ ዐለይሂ ወሰለም መድረሳ የወጡት አቡበከር ዑመርን ተመልከቱ። ዑመር እኮ በሳቸው ኸሊፋነት ዘመን አንድ ሴት ይሄን ለመስጊድ እንፈልገዋለን ብሎ ቤቷን ሲያፈርሱባት ደብዳቤ ዑመር ጋር ነበር የጻፈችው። የፍትህ የሰላም ዲን ነው። የማንም ሐቅ የማንም ግለሰብም ይሁን ማህበረሰብ ሊበደል አይገባም የሚያስተምር ዲን ስለሆነ ቤቷን ገንቡላት ነው ያሉት ዑመር። ከየት መድረሳ ወጡ ዑመር? እንደዚህ ፍትህን ሊያሰፍኑ በፍትህ ሊያስተምሩ ከየት መጡ ከተባለ ከነብዩ አለይሂ ሰላቱ ወሰላም መድረሳ ከመስጂድ ነው የወጡት። ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ነው የፈለቁት። ስለዚህ መስጂድ የሰላም አምባሳደሮች የሚወጡበት ትልቅ ማዕከል ነው። በፍትህ የሚያስተዳድሩ የሚወጡበት ትልቅ ማዕከል ነው መስጂድ። የጎረቤት ሐቁን ሊጠብቅ የሚችለው መስጊድ በሚሰጠው ትምህርት ነው። ታዲያ መስጊዱን ዛሬ እያፈረስክ በየቦታው መስጊዱን እያፈረስክ ሰላም ይገኛል ብለህ ታስባለህ? እኔ እንደነዚህ አይነት አካላቶችን ጸረ ሰላም እላቸዋለሁ። ሰላምን ማይወዱ ሰላምን ማይፈልጉ ሙስሊሙ ማህበረሰብ ለሀገሩ የበኩሉን ነገር እንዳያበረክት አገሩን እንዳያሰድግ በተለያየ መንገድ ይመጡበታል። ሲለው በትምህርት ቤት ሂጃብ ላይ ይመጡበታል፣ ሲለው በሰላት ይመጡበታል። ዛሬ ደግሞ አላህን ከሚገዛበት የልብ እርካታ ከሚገኝበት የሰላም አምባሳደሮች የሚፈልቁበት ከሆነው ቤቱ ከመስጂዱ ሲያፈናቅሉ ሲያፈርሱት ታዲያ እንዴት ሰላም ይመጣል? እንዴት ሰላም ይገኛል? ሁሌ በሚዲያው ስለ ሰላም ይሰበካል፣ ተግባር ግን ሌላ ሆኖ ይታያል። ወላሂ ልባችን ቆስሏል። መስጊድ ከፈረሰበት ሰዓት ጀምሮ ልባችን ቆስሏል። ልባችን ታመናል። የአላህ ቤት ሲፈርስ ግን እንደፈረሰ አይቀርም። የአላህ ቤት ፈርሶ አላህ የእናንተን ዱንያ አኺራውን አላህ ያፈርስባችኋል። ልታውቅ ይገባል። ከአባላፍ ለማፍረስ አብርሃ መጣ አይደል እንዴ? ዛሬ እሱ ልጆች ናቸው እንዴት ላለኩ ሱብሃንአላህ። ከአባል ለማፍረስ አብርሃ መጣ። አብዱል ሙጠሊብ የነብዩ አለይሂ ሰላቱ ወሰላም አያት ወደ 200 የሚጠጋ ግመል ይዞባቸው ነበርና እኔ ግመሉ ባለቤት ነኝ የቤቱ ባለቤትም አለ። አብርሃ ትልቅ ሰው ያስብ ነበር። ለግለም እኛ ቤት ለማፍረስ የምታመልኩበትን ቦታ ለማፍረስ እንመጣለን፣ አንተ ለሌላ ለቁሳቁስ ለግመል ለዱንያው ትጨነቃለህ። እኔ እሱ ባለቤት ነኝ የሱ ደግሞ ባለቤት አለው። የቤቱ ባለቤት ማን ነበር? አብዱል ሙጠሊብ። አላህ አለው ያሉ ነው። ሱብሃንአላህ። አላህ አዘዛ፣ ቁርአን ላይ ተናገራ። ነብዩ ከሆነ በኋላ አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል፣ አላህ በዘውኖቹ ባለቤት ምን እንደሰራ አላወክም? ወሬ አልደረሰም እንዴ? ወፎችን ላከ አላህ። ምስር የሚያክሉ ድንጋዮችን ያዙ። እነዚህ ወፎች ይለቁባቸዋል፣ ጭንቅላታቸው ይገባል፣ እያሳረረ ይጥላቸዋል። ለጊዜው ይመስልሃል? ላ አላህ በዳይን መቼም ነጃ አውጥቶት አያውቅም። ለስኬት አብቅቶት አያውቅም። ፊርዓውንም ተንቀለቀለ፣ ወንዱን አረደ። ለአላህ እጅ ሲሰጡ አመና ቢረቢ ሃሩነ ወሙሳ ሲሉ እጅና እግራችሁን አፈራርቄ ቆርጠዋለሁ አለ። ፈለግከውን አድርግ አለ። ልጆቻቸውን ግደሉባቸው አለ። ሱብሃንአላህ። ስንት ነገር አደረገ። መጨረሻ ሙሉ ለሙሉ በጅምላ ጠፋለው ሲል ሙሳ ይዘው እንዲወጡ ታዘዙ። ያ ሙሳ ኢና ለሙድረኩን፣ ተደረሰብን እኮ አለቀልን ሲሉ ህዝቦች ፊት ለፊታቸው ቀይ ባህር አለ፣ ከኋላ ፊርዓውን አለ። አላህ ግን ያዘጋጅለት ቀን ነበረ እሱን የሚያወድምበት። ኢነላሃ ላዩምሊ ሊዛሊሚን፣ አላህ ለበዳይ ጊዜ ይሰጠዋል፣ ይተዋል። ፈኢዛ አኸዘሁ፣ የያዘው ጊዜ ግን ለም ዩፍሊትሁ፣ መፈናፈኛ አላህ ያሰጠዋል። ፊርዓውንን አንሳፈፈው እዛ። አቡ ጃህል ነብዩ ላይ እንደፈለግ ሲሆን በሁለት ወጣቶች አዋረደው። የአላህን ቤት ነክተ ደግሞ ገና የቀልብን ሰላም ነው መጀመሪያ አላህ የሚነጥቅህ። አእምሮን ሰላም አላህ ያሳጠዋል። ጭንቀት እንድትወርስ ነው የሚያደርግህ። አትጠራጠር። ስለዚህ የሰላም አምባሳደሮች፣ ሰላምን የሚሰብኩ
ሰዎች የሚፈልቁበትን ቦታ አፍርሰ የምትደሰት ከሆነ ወላሂ ነገ ታለቅሳለህ አትጠራጠር። እንደፈረሰ መስጊዶቻችን አይቀሩም። ይሄን ልናውቅ ይገባል ኢንሻአላህ። ስለዚህም የአገር ሰላም ሊጠበቅ የሚችለው ሁሉም ሰላምን የሚያፈርስ ነገር ሲያቆም ነው። ስለዚህ አንድ መስጊድ ማፍረስ የመሳሰሉ ማህበረሰቡን መበደል ሰላምን የሚያውክ ነው። ይሄ ሊቆም ይገባል ሰላም እንዲቀጥል። ምናልባት በአገራችን ክፍል በዚህ 3-4 ዓመት ጦርነት የተከሰቱ ቦታ ላይ ምናልባት ጦርነት አካባቢ የነበሩት ሰዎች የሰላምን ጥቅም ምን ያውቁታል። ጦርነት ምን ያህል አስከፊ መጥፎ እንደሆነ ነብዩ አለይሂ ሰላቱ ወሰላም እንዳትመኙ ያሉት ነው። ላ ተተመነው الحرب ጦርነትን አትመኙ ወስአሉ الله العافيه አላህን ሁሌ ሰላምን አፍያን ጠይቁን ያሉት። فإن أتوا እምቢ ብሎ ገፍቶ ከመጣ ግን ጽኑ ነው ያሉት ረሱል አለይሂ ሰላቱ ወሰላም። ግን እንዳትመኙት ሁሌ ሰላምን ለምኑ፣ ሁሌ ሰላምን ጠይቁ። ሰላም የወደመበት ቦታ ላይ ሰላም የጠፋበት ቦታ ላይ እነዚህ ሰዎች ያጋጠማቸውን ያውቃሉ። የተነካ ነው የሚያውቀው። የአይንን ጥቅም የሚያውቀው አይን ያጣ ነው። የእግርን ጥቅም የሚያጣው እግር የተወሰደበት ነው። የጤናን ጥቅም በአጠቃላይ የሚያጣው ጤናውን ያጣ ነው። አሲሐቱ ታጁን አላ ሩኡስ አልአሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። በሽተኛ እንጂ ማንም አያውቃት። ስለዚህ ሰላም የጠፋበት አካባቢ ላይ ዛሬ ሰላም ሲመጣ እንዴት ኡፈይ እንደሉ እንዴት አላህን ደጋግሞ እንደሚያመሰግኑ አስቡ። ስለዚህ አንመኘው፣ ሁሌ ያ ረብ ሰላም እንበል። መንግስትም የሀገሪቷ ሰላም እንዲጠበቅ የራሱ ሚና ሊወጣ ይገባል። ማህበረሰቡም ይህ ሰላም እንዲዘልቅ የራሱ ሚና ሊወጣ ይገባል። ሁሉም በየፊናው በየአካባቢው ሰላም እንዲመጣ ሰላም እንዲጠበቅ ሰላም ሁሌ ሰላም እንዲሆን ዱዓ ሊያደርግም በተግባርም ሊያሳይ ይገባል። ሰላምን የሚያደፈርሱ ነገሮችን በመራቅ ስለዚህ ደጋግመን የምንለው መስጊድ እየፈረሰ ሰላም አይገኝም። ግልጽ ነው አይደል? ይሄ ጠቅለል ያለው ሁኔታ ነው። ሙስሊም በሄደበት አካባቢ ሞላ ሰላም ነው። ከጎረቤቱ ጋር ሲኖር ምንድነው ሰላም ነው። ማንንም እንዲበድል አልታዘዘም። ጎረቤቶችን ሐቅ እንዲወጣ ታዘዘ አይደል እንዴ? ነብዩ አለይሂ ሰላቱ ወሰላም من كان يؤمن بالله واليوم الآخر بالله بمجرش ቀን ያመነ فليكرم جاره ጎረቤቱን ያክብረው። የጎረቤት ሰላም ነብዩ እንዴት እንደሚጠብቁ አይ ጎረቤቱን ያክብረው፣ ሰላም እንዲሰማው ያድርገው፣ ምቾት እንዲሰማው ያድርገው እንጂ አንተ እየፈራ ምን ሊያደርስብኝ ነው ምን ሊያደርገኝ ነው ብሎ የስጋት ልትሆን አይገባም። ሰላም እንዲሰማው አድርገው። والله لا يؤمن አሉ ነብዩ አለይሂ ሰላቱ ወሰላም። አላመነም እያሉ والله لا يؤمن እየማሉ እኮ ነው። አላመነም አሉ። ማን ነው እሱ? ጎረቤቱ ችግር ያደርስብኛል የሱን ሰላሙን የሚፈራው የሆነ ነገር ያደርስብኛል አለ የሚሰጋው ካለ አላመነም። አንተ ለጎረቤቶች ስጋት ከሆንክ አላመንክም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ምቾት ሊሰማህ ይገባል። ለምንድነው ያቺ ሴት ቀን እየጾመች ሌሊት እየሰገደች ጀሃነም ለምን ገባች? ቀን ትጾማለች፣ ሌሊት ትቆማለች፣ ትሰግዳለች። ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች። ጀሃነም ናት አሉ ነብዩ አለይሂ ሰላቱ ወሰላም። ለምን? ለጎረቤቶቿ ሰላም ስላልሰጠች ማለት ነው። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዐምር ኢብኑ አልዓስ ባስተላለፉት ላይ قال إن الرجلا سأل رسول الله صلى الله عليه وسلم عند سمت نبينا عليه الصلاة والسلام إياك يتيقاتشو أي المسلمين خيرا كمسلموت مرت مبالو معنا وبلو تيقاتشو قال من سلم المسلمون من لسانه ويده مسلموت كملاسو كأجو سلام يونولت سلام أنت أكلي ሚባል ሰው አለ ሰላም ካንደበቱ መጥፎ ማይወጣ ጎረቤትነትን የሚመኙ ከሱ ጋር በወንኩኝ ብሎ የሚመኙ ልትሆን ይገባል።
አብዱላህ ኢብኑ ሙባረክ ያ ታላቁ ዓሊም ሙጃሂድ ነጋዴው ዛሂዱ ሱብሃንአላህ አመቱን ለአራት ከፍለው ኢባዳ የሚያከናውኑበት ጂሃድ የሚወጡበት ንግድ የሚወጡበት ዒልም የሚያስተምሩበት በሁሉም ነገር አላህ ጥሩ ስጦታ የሰጣቸው አብዱላህ ኢብኑ ሙባረክ ለጎረቤታቸው የሚመቹ የሰላም አባት ነበሩ። በአንድ ወቅት አንድ ሰካራም አዛ እያደረጋቸው አስቸገራቸው። ይህ ሰካራም ታሰረ። ሊጠይቁት ሄዱ። አንተ አዛ እያረኩ ልጠይቀኝ መጣን? አዎ ጎረቤት ሐቅ ልወጣ። ይህ ሰው ከተፈታ በኋላ አካባቢውን መሸጥ ፈለገ ቤቱን እና እጥፍ ድርብ አደረገው። ለምንድነው ውድ ያረከው ሲሉት አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትችላችሁ ነው የሚሄደው። ሲሰደብ የሚችል ታጋሽ ሰላማዊ የሆነ ሰው እሱን ትቼ ነው የሚሄደው እኮ እሱን የመሰለ ጎረቤት ነው ትችላችሁ የሚለው። ዋጋ ውድ የሆነው በዚህ ነው። በእኛ ምክንያት ስንት ሰው ለቋል ከአካባቢ ስንት ሰው ለቋል በእኛ ምክንያት። አረ ሰላሜን አሳጣኝ የሚለው ስንት ሰው ለቋል። ስንት ጎረቤት አዛ አድርገው በኔ ምክንያት ሸሽቶ ሄደ ስንት አለ። ይቅርብኝ። ለጎረቤታችን እንዴት ነን? ለዚህ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ጎረቤትን ሐቅ ደረጃ ሲናገሩ ማንም ይሁን ማንም እንደ ጎረቤት ሙስሊም ይሁን ሌላ እምነት ተከታይ በሐቅ አለው። 3 ሐቅ ያለው አለ፣ 2 ሐቅ ያለው አለ፣ 1 ሐቅ ያለው አለ። 3 ሐቅ ያለው ሙስሊም ሆኖ ዘመድ ሆኖ ጎረቤት ከሆነ 3 ሐቅ አለው። የጉርብትና ሐቅ አለው፣ የዝምድና ሐቅ አለው፣ የእስልምና ሐቅ አለው። 2 ሐቅ ያለው አለ። ማን? ሙስሊም ሆኖ ጎረቤት ከሆነ የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። ካፊር ሆኖ ዘመድ ከሆነ የዝምድና ሐቅ አለው፣ የጉርብትና ሐቅ አለው። የሌላ እምነት ነው ምንም አይደለም፣ የጉርብትና ሐቅ አለው። ሐቁን ልትጠብቅለት ይገባል። ይሄን ያስተማረ ዲን ነው ኢስላም ማለት። ለሰዎች ምቾት የሚሰጥ ዲን ነው። ነብዩ አለይሂ ሰላቱ ወሰላም አላህ የሰጠን ነብዩንም ሲለካቸው በዚህ እኮ ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሙሐመድ ወይ እኛ አንተን ለዓለማት እዝነት አድርገን እንጂ አላክንህም። ኢስላም እንኳን ለሰው ልጅ አይደለም ለእንስሳ የሚጨነቅ ዲን ነው ኢስላም።